ለቀጣዩ ትውልድ አንዳንድ መልዕክት ማስተላለፍ እዚህ ዛሬ የተገኘነው ፍሬዎች ነን። እኛ የመጀመሪያዎቹ ዘሮች ነን። እናንተ በስታችሁ ቁጥራችሁም ሰፍቶ በዛ ያለ ወገን ያገኘንበት መድረክ ነው። ይህ ትልቅ መድረክ ነው። በየትም ጊዜ ስንመኘው የነበርነው ሁኔታ ሁሉ ዛሬ እዚህ ላይ በጣም ህሊናዬ ደስ የሚል ነገር ነው ያጋጠመው። ከቤተሰብ ነው የሚጀምረው። የእድገትም ሁኔታ መነሳት የሚችለው ከቤተሰብ ነው። ይህ ዛሬ የተሰበሰበው ቤተሰብ ትልቅ ታሪክ ያለው በጣም ትልቅ ታሪክ ያለው በወንበራ ታሪክ ብቻ ሳይሆን በኢትዮጵያ ታሪክም ቢሆን የኢትዮጵያ ምዕራባዊ ቆላ ሀገሮች ሲጠብቅ የነበረ ታላቅ ጎሳ ታላቅ ህዝብ ትውልዶች ናቸው እና አባቶቻችን የወንበራን አምባ ሄደው የሰፈሩበት ወይም የተቀመጡበት ዋናው ምክንያት ከታች የሚመጣው የሱዳን አክራሪ ቡድን ማህዲስትን ለመቋቋም ብለው አባቶቻችን ዛይነት እድሜ ልካቸውን እስከኛ እድሜ ድረስ ሲዋጉና አካባቢውን ሲያቀኑ የኖሩ አባቶች ልጆች ናቸው። በእኛ ጊዜ ግን 3 እና 4 ሰዎች ነበር። በአደባባይ ብንፈልግ አንድም ወገን ያላገኘንበት ጊዜ። ዛሬ ግን በአደባባይ ብቻ ሳይሆን በዓለም ላይ የተደረጉ የወንበራ ልጆች ቁጥራቸው በጣም ብዙ ነው። ከወንበራ ቤተሰቦች አንዱ ክፍል ጊዳ የቢፍቱ ልጆች ናቸው። ቢፍቱ ልጆች የልጅ ልጆች የአጎቶቹ ልጆች የፈጠሩት አንድነትና ማህበር። ይህ አካል ወንበራ ላይ ባላደራ ነው። ንጉሥ ተክለ ሃይማኖት በ1890 ዓመተ ምህረት ወንበራ ሲሄዱ አደራውን የሰጡት ለቢፍቱ ማወቅ ነው። የመጀመሪያው ሰው ፊታውራሪ ቢፍቱ ገብረስላሴ ልጄ ነው ብለው ንጉሱ አንገቱ ላይ ወርቅ አስረው ከዛሬ ጀምሮ ለ12ቱ ቆሮ ለወንበራ ሰዎች የበላይነትና ጠብቅ ያሉት ቢፍቱ የቢፍቱ ልጆች ናቸው። ቢፍቱ አያቱ አባቱ ቅድም ወንድሞቻችን በዝርዝር እንዳስቀመጡት ከታላቁ የጊዳ ቤተሰብ የሚወለድ ይሄ ዘሩ አንዘሩ ሁላችንም እና ዛሬ ደግሞ የዛ ትልቅ ባለ ታሪክ አገርን የሚጠብቅ ታስቦ አደራ የተባለው ሰው ልጆች የልጅ ልጆችና የወንድዮሽ አጎቶች የወንድሞቹ ልጆች ዛሬ እዚህ ተሰብስባቸው አደራ እየተቀበላቸው አደራ የምንለው ደግሞ ለዛች ለተፈጠርንባት አንዷ እንድታስብ አምባ ብላት ወንበራ ገነት ናት። ወንበራ ገነት እና እጃችንን ለዘርተን ማር ወተት የምናገኝባት መሬት ናት። ዙሪያ ገባ በወርቅ የተከፈፈ እና በዛው ልክ ደግሞ የሱዳን አክራሪ በየጊዜው አባቶቻችን ሲፈታተኑ ያንን ታሪካዊ ነገር ነው። አሁን የምንነጋገረው ስለ ልማት፣ ስለ አካባቢው እድገት፣ ስለ ማህበራዊ ጥንካሬ። ይህ አካል አደራ የምንለው እዚህ እንደተሰበሰባችሁ ነገ ደግሞ ወንበራ ላይ ተሰብስባችሁ ከሌላው ህብረተሰብ ጋር ሆናችሁ ወንበራን ማሳደግ የምትችሉ መሆን አለባችሁ። ወንበራ አልረሳም የሚል መሐላ መፍጠር አለባችሁ። ይሄ እስራኤሎች እስራኤልን አንረሳም እግዚአብሔርም ይረሳናል እንዳሉት ሁሉ እናንተም ዛሬ ተሰብስባችሁ ሁሉ ወንበራን አንረሳም ብላችሁ እጃችሁን አውጡና ወንበራን አንረሳም በሏል። ወንበራን አንረሳም። ይሄ ነው ቃለ መሐላችን። ለወንበራ እንሞታለን። ለወንበራ የምንሞተው ደግሞ ለአገሯ ለወገናችን እድገትና ልማት ብቻ ነው። ዛሬ ወንድሞቼ ቅድም ሲናገሩ ማህበራዊ ጥንካሬውን አንስታቸዋል። የማህበራዊ ጥንካሬው መገለጫ ደግሞ ልማት ነው፣ ወደ አንድነት ማምጣት ነው። ይህ በልተን ጠጥተን መበታተን ብቻ ሳይሆን ምንድን ነው ቀጣዩ አጀንዳችን? ምንድን ነው መስራት ያለብን? ወንበራ ላይ የምናቋቁመው ነገር አለ። የተራበ ወገን ይኖረናል፣ ውሃ ያጣ ወገን ይኖረናል፣ ልማት ያጣ ወገን ይኖራል፣ መንገድ ግንኙነት ያጣ ወገን ይኖረናል፣ ማህበራዊ ጥንካሬው የላላ ወገን ይኖረናል። ይህንን ወገናችንን እንዴት እንድረስለት የሚለውን ነገር ጽንሰ ሀሳብ በአንድ ጎኑ እናንተ ላይ አደራት። እኔም ስለዚህ ጉዳይ አሁን ያጠናቸው በከፊል
ሲል ሰምቻለሁ። ግን የበለጠ ዳብሮ እናንተ ፊት አንድ ትልቅ መጽሐፍ ልናዘጋጅ እንችላለን። ይሸጣል፣ ገንዘብ ሊያገኝ ይችላል። ለወንበራ አንድ ክሊኒክ እንሰራለን። በቢፍቱ ስም በአኖ ስም አንድ ትልቅ ማዕከል እንፈጥራለን። ምንም አይደለም፣ አባታችን ነው፣ ወገናችን ነው፣ ያቀና ነው፣ ባላደራ ነው። ለሱ ብለን የምንሰራው ነገር ሊኖረን ይችላል። ቤል እንደሚሰየምለት እንችላለን። ማርያምን ቤተክርስቲያን የተከለው ቢፍቱ ነው። ቢፍቱ ነው የተከለው። ባላደራው ገበዝ ቢፍቱ ነው፣ ማንም አይደለም። 12ቱ ቆሮዎችም ዛሬ የእናንተ ሁሉ ቅድመ አያት የሆነው ቢፍቱ ባላደራ ነው። ኦቦ ቢፍቱ፣ አቦኖ ቢፍቱ ከስሳ ልጆቹ ናቸው እና እጀታ ቢፍቱ፣ ጃራ ቢፍቱ፣ መርዳሳ ቢፍቱ፣ ቀለንጂ ቢፍቱ፣ ወርቁ ቢፍቱ እነዚህ ሁሉ ማቃቸው ናቸው። ማላቃቸው ነገር ቢኖር ኦቦን አላውቀውም። ጃራንም በተወለዱበት ጊዜ ነው የሞቱት። ታራሪ እጀታ ግን ጭናቸው ላይ ሆኜ ነው እና በራ ጋር እንደገታ ጋር እና ወንድሞቼ ናቸው። ተጋብተናል፣ ክርስትና ተናስተናል፣ ተዋልተናል። ዛሬ 6ኛው ትውልድ ነው ያለው። የኔ 6ኛው ትውልድ ወንበራ ላይ። ስለዚህ ከእናንተ ጋር እኔም የቢፍቱ ልጅ ነኝ እና ቢፍቱ ነው ባላደራው። አያቶቼ ሲሄዱ ባላደራ የሆኑ ቢፍቱ 12ቱም ቆሮች ባላደራው እሱ እና ዛሬ ተሰብስበው ወንድሞቻቸው ይህን ክብር የተጎናጸፋቸው ናቸው እና ይህ ድርጅታቸው የበለጠ እንዲያብብ ዛሬ ባጭሩ የተጀመረው እያደገ እንዲሄድ ያስፈልጋል። በስማቸው ወንበራ ላይ አንድ ነገር መስራት መቻል አለብን። እኛም እናግዛቸዋለን። እዚህ በማዕከላቸው ሌሎችም ወንድሞቻቸው ምሁራኖች አሉ፣ ባለሀብቶች አሉ። ወንበራን ሊያነሱ ሊደግፉ የሚችሉ ሰዎች ሊኖሩ ይችላሉ። ማህበራቸው በዚሁ ቁጥር ብቻ ሳይሆን በዛ ባለው በወንበራ ህዝብ ቁጥር እየሰፋ እየለማ ሊሄድ የሚችል ነው እና በዚህ መልክ ትሄዱ ጥሩ ይመስላል እና ማህበራቸው ውስጥ ህይወታችን እስካለን ድረስ ለምትፈልጉት ሁሉ ከጋራ ከእናንተ ጎን እንቆማለን። አንዱ የምንሰጣቸው ቃል ይሄ ነው። በቃል ብቻ ሳይሆን በአካልም ተገኝተን የሚጻፍም ነገር አለ። የምንረዳቸውን ገንዘብ ሊኖር ይችላል። በእርዳታም ልናደርገው እንችላለን። ይህንን የበለጠ ልንሄድበት እንችላለን ብዬ አስባለሁ። አጀንዳቸው ቀጣዩ በማህበሩ የአመራር አባላት መምረጥ ይኖርባቸዋል እና ህጋዊነት ባለው መልኩም ሊሰራ ይቻላል። ቤተሰብ ብሎ ወይም አንድ ስያሜ ሰጥታችሁ ቢፍቱ ብላችሁ፣ ቢፍቱ ማለት ፀሐይ ማለት ነው። የማትጠልቅ ፀሐይ ማለት ነው። ሁልጊዜ የሚያበራ እና በዚህ ስም አንድ ትልቅ እንትን ብትፈጥሩ ደስ ይለኛል። እናግዛቸዋለን። ብዙ ምሁራኖች አሉ። ወላድ በድባብ ትሄድና በአሁን የወንበራ ተወላጅ ብዙ ዶክተሮች አሉ። መሬትን አጣጡ። እኔና 2 ሰዎች ብቻ ነን መጀመሪያዎች። እኔና ወንድሜ አለሙ ፉፋ ብቻ ነን ከወንበራ ይመጣ ነው 2 ብቻ ነን። እኔ ዛሬ 87ኛውን ዓመቴን አከብራለሁ። ወንድሜ ቢኖር 87ኛውን ዓመት ያከብራል ነበር እና ሁለታችን ግን አይናችን ይረበን ነበር። በአደባባይ ሰው ፈልገን አንድ ሰው ልናገኝ የማንችልበት ጊዜ ነው የነበረው። ዛሬ ግን ወላድ በድባብ ትሄድ ሀገራችን ለምትሆን እና ሁላቸውን አግኝተናል። ሁላቸውን ልጆቻችን ናቸው። ሁላቸው እንዲሰራፋ እንዲሁ መበተን አይደለም፣ ህጋዊ እንዲሆን ያስፈልጋል። በአቋም ደረጃ መገናኘት የምትችሉበት ስልት መፍጠር ያስፈልጋል። መቼ መገናኝ በልቶ መለየት አለ። በሰርግም ብቻ በሀዘንም ብቻ መገናኘት አለ። በልማትም መገናኘት ይችላል። ማህበራዊ ጥንካሬያችን የበለጠ ሊያሰባስበን የሚችለው አክሲዮን ሌላም ነገር እነዚህ ወጣቶች ቅድም ሲናገሩ ሰቸው ብዙ ታሪኮች ጠቅሶ ሲናገሩ ሰቸው ጥሩ ነው፣ ደስ ይለናል። በዛም መልክ ተቋም ሊሰራበት የሚችለውን ነገር ታሪኩ ሊሰበሰብበት የሚችለውን ነገር መፍጠር ይኖራቸዋል። በዚህ መልክ ብታደርጉት ደስ ይለኛል። ይህንን እቅድ ላሰባችሁትና ላቋቋማችሁት እዚህ ላደረሳችሁት ምስጋና አቀርባለሁ። አመሰግናለሁ። እሺ
አባታችን አቶ ከበደ ባይነኝ በጣም ታሪክም ከማስረጃ ጋር ከምናውቀው በላይ በተግባር እና እንዴትስ መኖር አለበት ይሄ ቤተሰብ ምን ማድረግ አለበት የሚለውን በደንብ አንስተውልናል። እጅግ አድርገን እናመሰግናቸዋለን። እስኪ አንዴ አመስግኑልን።